መስራት አለብን። ነገ ምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ ቱዱ ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው፣ ጊዜው አመለጠ። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። በጣም ሰክሰስፉል የሚሆኑ ሰዎች ነገ የሚሰሩትን ዛሬ ማታ ጽፈው የሚያድሩ ነው። ሌላ the most sacred moment in my week በሳምንቴ ውስጥ በጣም የተቀደሰው ሰዓት ጠዋት አምልኮ ምናምን እሁድ እንዳለ ሆኖ እሁድ ማታ ነው። እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ የሚጨፍር የሚያጨስ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት ነው። Sunday afternoon is the most important time of any strategic leader.